ሰላም እንደምን ከረማችሁ ውድ የቻናሌ ተመልካቾች፣ ዛሬም እንደተለመደው በሌላ ቪዲዮ መጥተናል። የጽንስ እድገትን በማዕፀን ውስጥ ለማየት እንሞክራለን። እንደተለመደው ሰብስክራይብ በማድረግ ቤተሰብ እየሆናችሁ ላይክም በማድረግ መልእክቱን ለሌሎች እንዲዳረስ የበኩላችሁን አስተዋጽኦ እያደረጋችሁ የጽንስ እድገትን ከአንደኛ ወር እስከ 9ኛ ወር ድረስ እናያለን። አብራችሁን ቆዩ። ጽንስ በእናቱ ማዕፀን ውስጥ ከአንደኛ ወር እስከ 9ኛ ወር እንዴት እንደሚያድግ ያውቃሉ? የልብ መምታት፣ የአካል ክፍሎች መፈጠር፣ የእንቅስቃሴ ለውጦች እና ለወሊድ የሚደረገውን አስደናቂ የጽንስ ተፈጥሯዊ ሂደትን ዛሬ እንመለከታለን። እርግዝና እንደተጀመረ ከመጀመሪያ ወር አንስቶ እስከ 3ኛ ወር ድረስ የጽንስ መመስረት ይባላል። ጽንስ በአንደኛ ወር የጽንስ መሰረታዊ እድገትን የሚባሉትን የልብ መምታት፣ የአንጎልና የነርቭ ስርዓትን መመስረት ያከናውናል። ጽንስ በሁለተኛ ወር የፊት ቅርጽን በማደራጀት የፊት ክፍሎችን፣ እጆችን፣ እግሮቹን ብቅ ብቅ ማድረግም ይጀምራል። ታዲያ ጽንስ በዚህ በሁለተኛ ወር ላይ ጥቂት ሊደረግለት የሚገባ ጥንቃቄም አለ። ምክንያቱም በአጠቃላይ የሰውነት ቅርጾች የሚጀምሩት በዚህ ሰዓት ስለሆነ በአመጋገብ ፎሊክ አሲድን በመጠቀም የአይረን መድኃኒትን በመጀመር በቂ እረፍትና እንቅልፍን በማድረግ ከጭንቀት ከሀሳብ ነፃ በመሆን ነፍሰ ጡሮች የጽንስን ተፈጥሯዊ ቅርጽ ጤናማ ማድረግም ይጠበቅባቸዋል። ጽንስ በሁለተኛ ወር የመሰረተውን የአካል ክፍሎች በ3ኛ ወር መግቢያና የ3ኛ ወር መጨረሻ ድረስ ማንቀሳቀስም ይጀምራል። ነፍሰ ጡር እናቶች ከዚህ ከ3ኛ ወር ጀምሮ የልጃቸውን አጠቃላይ እንቅስቃሴ መስማት ማዳመጥም ይጀምራሉ ማለት ነው። ጽንስ በ4ኛ ወር እስከ 5ኛ ወር የእናቱን እንቅስቃሴ መስማትም እስኪችል ድረስ መላ አካሉን በማደራጀት እድገትን እያሳየ ይመጣል። የተጸነሰው ጽንስ በ6ኛ ወር መስማት፣ መልስ መስጠት፣ የቤተሰብን ድምፆች መለየት፣ በተለይ የእናትን ድምፅ የአባትንም ድምፅ በሚገባ መለየት ይችላል። በዚህ ወር ታዲያ ነፍሰ ጡር እናቶች የአመጋገብ ስርዓታቸውን ጤናማ ማድረግ፣ ኦሜጋ 3 የሆኑ ምግቦችን፣ አሳን እንዲሁም ፎሌት የሆኑ ምግቦችን፣ ወተት፣ እርጎ፣ ፍራፍሬዎችን እና መጠነኛ ቀይ ስጋንም መመገብ እና ልጃቸውንም መንከባከብ ከየትኛውም ጊዜ በላይ ይጠበቅባቸዋል ማለት ነው። ምክንያቱም በዚህ ሰዓት የሳንባ እድገትና የአእምሮ ፈጣንነት የሚደራጀውም ከዚህ ከ6ኛ ወር ጀምሮ ባለው ጊዜ ላይ ነው። ያ ማለት ምን ማለት ነው? የሳንባ እድገትና የአእምሮ ፈጣንነት የሚጀምረው ሲባል ሳንባ የሚፈጠረው በዚህ ሰዓት ነው ማለት ሳይሆን፣ የአእምሮ እድገትም የሚጀምረው በዚህ ሰዓት ነው ማለት ሳይሆን፣ የሳንባ እድገት ማለት ሳንባ እየሰፋና ትክክለኛ የመተንፈስ ስርዓቱን የሚጀምርበት እና የአእምሮ ፈጣንነት ንቁ የሚሆንበት እንዲሁም ደግሞ ብሩህ ህሊና የሚባለው ሰዓት የሚጀምርበት በዚህ በ6ኛ ወር ጀምሮ ነው ማለት ነው። ጽንስ በ7ኛና በ8ኛ ወር ላይ ክብደት እየጨመረ ይመጣል። የአካል ግንባታን ያጠናቅቃል። የአቀማመጥ ስርዓቱን ይቀይራል። በሌላ አማርኛ ራሱን ለወሊድ ያደራጃል፣ ያዘጋጃል ማለት ነው። ጽንስ በ9ኛ ወር የጽንስ እድገቱን በመጨረስ ይወለዳል። በዚህ ጊዜ የእናት ጤናማ አመጋገብ፣ እረፍትና የሕክምና ክትትል በጣም ከመቼውም ጊዜ በላይ ያስፈልጋል። የጽንስ እድገት እጅግ አስደናቂና ድንቅ ሂደት አለው። እናትነት ወርቃማ ጊዜ ነው የሚሰጠው በዚህ በ9ኛ ወር ነው የሚባለው። ጤናማ ቤተሰብ፣ ጤናማ ልጅ፣ ጤናማ የእርግዝና ጊዜ እንዲኖርሽ በእርግዝናሽ ወቅት አመጋገብሽን፣ የሕክምና ክትትልሽን፣ በቂ እረፍት ማድረግን፣ ከጭንቀትና ከሀሳብ መራቅን መዘንጋትም የለብሽም። ቪዲዮውን ከወደዳችሁት ላይክ እያደረጋችሁ ለሌሎች አጋሩ። አዳዲስ ከሆናችሁ ሰብስክራይብ አድርጉ። ሼር በማድረግም መልእክቱን ለሁሉ እንዲዳረስ እኔንም በማበረታታት ደረጃ የበኩላችሁን አስተዋጽኦ አበርክቱ። ስላዳመጣችሁኝ አብራችሁ ስለቆያችሁ ከልብ እያመሰገንኩ ዶክተር ዳዊት ነበርኩ ከሄልዝ ዩቲዩብ ቻናል። ሰላም ቆዩ። አመሰግናለሁ።